ሪልስቴት ከመግዛታችሁ በፊት ከማወቅ የሚገባችሁ ነገሮች ብለን ከምናስተላልፋቸው ነገሮች አንደኛው ዛሬ እናወራበታለን። ይህ ደግሞ ሪልስቴት ስትገዙ የምትከፍሉባቸው ወይም ደግሞ የአከፋፈል ሜትድ ተብሎ የሚቀመጡ በአግሪመንት ላይ የሚሰፍሩ ሁለት አይነት የአከፋፈል ሜትዶች አሉ። አንደኛው ታይም ፍሬም ነው ወይም ደግሞ በጊዜ ገደብ የምትከፍሉት ክፍያ ነው። ሁለተኛው ደግሞ የፕሮግረስድ ፔመንት የምንለው ነው። ይሄ ደግሞ ፕሮግረሱን ቤዝድ አድርጎ የሚከፈል የአከፋፈል ስርዓት ነው የሚሆነው ማለት ነው። ከዚህ በዚህ ሴክተር ላይ በተለይ ጥሩ የሚባለው ወይም ደግሞ ለእናንተ በነፊት አለው ተብሎ የሚታሰበው የፕሮግረስድ ቤዝድ የሆነው የፔመንት ሜተር። ይሄ ጥቅሙ ምንድነው ካላችሁ ታይም ፍሬም ላይ በምትከፍሉበት ጊዜ በታይም ፍሬም ከሆነ አግሪመንታችሁ ህንፃው ተሰራም አልተሰራም እናንተ አግሪመንት በገባችሁበት ጊዜ ያ ማለት በሶስት ወር ሊሆን ይችላል፣ በአራት ወር ሊሆን ይችላል። ያንን ክፍያ በዛ ሰዓት መፈጸም ይኖርባችኋል። ያ ደግሞ ለእናንተ ዲስአድቫንቴጅ ነው የሚሆነው ማለት ነው። ያ ማለት ወይ ከገንዘባችሁ አትሆኑ ወይም ደግሞ በምትፈልጉት ጊዜ አፓርትመንታችሁን አትረከቡ። እሱ ሌላው ችግር። ሁለተኛው ግን የፕሮግረስ ቤዝድ በሚሆንበት ሰዓት እናንተ ህንፃው ተሰርቶ የሚፈለገው ወይም አግሪመንት ላይ በሰፈረው መሰረት የሚፈለገው ደረጃ ላይ ካልደረሰ በቀር ምንም አይነት ፔመንት እንድትፈጽሙ አትገደዱም። ያ ማለት ለእናንተ ገንዘባችሁን ያለአግባብ ክፍያ አትፈጽሙ። እንዲሁ ደግሞ በአስፈላጊ ጊዜ ወይም አግሪመንት በተገባለት ጊዜ አፓርትመንታችሁ ልትረከቡ የምትችሉበት ሜትድ አለ ማለት ነው። ስለዚህ ሞሮፍ የተሻለ ቢሆነው ፕሮግረስድ ቤዝድ ነው። ስለዚህ አግሪመንት በምትፈርሙበት ጊዜ ወይም ደግሞ የሽያጭ ውሎችን በምታነቡበት ጊዜ እነዚህ መጠቀስ አለመጠቀሳቸው በደንብ ቼክ አድርጎ። ኪያ ነበርኩ ከጂኦ ስቴት ሴልስ ኮንሰልታንት ነኝ። አመሰግናለሁ።